ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? በዛሬው ክላሳችን ፓርት ቱን ይዤላችሁ መጥቻለሁ። በፓርት ዋን እንዳየነው ፕሮጀክት አከፋፈት እንዴት ነው የሚለውን ነገር አሳይቻችኋለሁ ማለት ነው። ዛሬ ደግሞ እንዴት ኢምፖርት እናደርጋለን የሚለውን ነገር እና ተያያዥ ነገሮችን በደንብ እናያለን ማለት ነው። እንግዲህ በፓርት ዋን እንዳሳየኋችሁ ፕሮጀክት አከፋፈት ነበር ያሳየኋችሁ። እዚህ ጋር ኒው ፕሮጀክት ብለን ወይም ኦፕን ፕሮጀክት ደግሞ እዚህ በፊት የከፈትነው ያስቀመጥነው ፕሮጀክት ካለ እሱ ለመክፈት ነው ምናምን ብዬ ነግሬያችኋለሁ። ከዚህ ጋር ደግሞ ሪሴንቶች አሉ። እነሱ ደግሞ እዚህ በፊት የጀመርናቸው በሪሴንቶች መሰረት በፕሮጀክት ኔማችን መግባት እንደምንችል ነግሬያችኋለሁ። እና ይኸው እዚህ ጋር ያዛኔ በመጀመሪያው ክላሳችን የከፈትነው ፕሮጀክት የሰጠነው ኔም ይኸውላችሁ ክላስ ዴዋን ብለን ነበር የሰጠነው የፕሮጀክታችን ስም ማለት ነው። ሶ በዛው እንገባለን ማለት ነው። ዛሬ እዚህ ጋር ክላስ ዴዋን በሚለው ልክ እንደዚህ ተጭነን ከፍተን እንገባለን። ይኸው በቃ የከፈትነው ፕሮጀክት ይሄን ነበር ያሳየኋችሁ። ክፍት ፕሮጀክት ነበር ምንም ነገር ያላስገባንበት ማለት ነው። እና ወደ ኢምፖርት ስንሄድ እዚህ ጋር ነበር ኢምፖርት ቦክሳችን ያልኳችሁ። ሙሉ ሚዲያችን የምናስገባበት ወይም ምንሰራውን ፋይላችን የምናስገባው እዚህ ቦክስ ነው እየነግሬያችኋለሁ። እና እዚህ ቦክስ ውስጥ እንግዲህ በአራት አይነት መንገድ ፋይላችን ማስገባት እንችላለን ማለት ነው። የመጀመሪያው መንገድ እዚህ ጋር ፋይል የምትላለች ከላይ ከርሰሯን የምታዩት ከሆነ ፋይል የምትለው ጋር ገብተን ከዛ ልክ እንደዚህ ወደታች ስንወርድ ኢምፖርት የምትለው እዚህ ጋር እናገኛለን። ኢምፖርትን ስንጫን በዚህ መልኩ ያመጣልናል ማለት ነው። ከዛ እዚህ ውስጥ የምንፈልገውን ፋይል መርጠን እናስገባለን። ለምሳሌ የሆነ ነገር እናስገባ እዚህ ጋር እሺ አንድ ቪዲዮ አስገባን። አዩ ልክ እንዳያችሁት በዛ መሰረት አንድ ፋይላችን አስገብተናል ማለት ነው ወደዚህ። ከዛ ሁለተኛው ደግሞ ድራግ አድርገን ማምጣት እንችላለን። ልክ እዚህ ውስጥ ወተን ኖርማል ፋይላችን ውስጥ ከገባን በኋላ የምንወስደው ፋይል ይሄን ቪዲዮ ከሆነ ልክ ከዛው ላይ ጫን አድርገን ልክ በዚህ መንገድ መጉተት እንችላለን። ከዛ ያው እዚህ አምጥተን ሶፍትዌራችን ጋር ጫን ስንለው ወደ ሶፍትዌራችን ስንመጣ እዛ መተን ስንለቀው በዚህ መሰረት አስገብተናል ማለት ነው ፋይላችን። ይህ ሁለተኛው መንገድ ነው። ሶስተኛው መንገድ ደግሞ ሾርት ካታችን ላይ ማነው ኪቦርዳችን ላይ ኮንትሮል አይን በመጫን ማስገባት እንችላለን። ይህ ቀላል ሜትድ ነው በጣም ፋይል ውስጥ ከመግባትም ድረግ ከማድረግም የተሻለው ይሄ ነው። ኮንትሮል አይን ኪቦርዳችሁ ላይ ኮንትሮል አይን በመጫን በዚህ መሰረት ያመጣላችኋል ማለት ነው። ከዛ መሃል ልክ እንደዚህ ደብል ክሊክ አዛው እንደዚህ ብታደርጉትም ይከፍትላችኋል። ኦፕን ማለትም ትችላላችሁ። አራተኛው እና በጣም ቀላሉ ሜትድ ደግሞ ልክ ከዚሁ ጋር ክፍት ቦታ ላይ ደብል ክሊክ ማድረግ ብቻ። ሁሌም ብትጠቀሙት መመክራችሁ ይሄን ነው። እኔ ደብል ክሊክ በቃ በጣም ሲምፕል። ከዛ በቃ እዚህ ውስጥ የምትፈልጉትን ቪዲዮ ትጫናላችሁ፣ ኦፕን ማለት ትችላላችሁ። እዛ ደብል ክሊክ የምትሉት በዚህ መሰረት ይገባልናል ማለት ነው። እንግዲህ የኢምፖርት አገባባችን ጨርሰናል። ከዛ እዚሁ ቦክስ ውስጥ ሳንወጣ ማሳያችሁ ነገር እና ይጠቅማችኋል የማሰበው እዚች ጋር የፎልደር ምልክት ታያችኋለች፣ ኒው ቢን ምትል እዚህ ጋር ቢን ነው በቃ እንጫነዋለን። የዚህ አይነት ፎልደር ይከፍትልናል ቢን ብሎ። ከዛ ፎልደር ኔማችን መስጠት እንችላለን። ለምሳሌ ዴዋን አልነው። ምንድነው ዴዋን ብለን የሰጠነው የከፈትነው አይተም ወይም ቢን ለምሳሌ ተከታታይ ቀረጻ ያላቸው ቪዲዮዎች ኤዲት ልታደርጉ ትችላላችሁ። የሆነ ሙቪ ዛሬ የሚቀረጻል ነገ የሚቀረጻል በአንድ ቀን አያልቅም መቼም ቪዲዮ እና የየቀኑን እናንተ ደግሞ ራፍ ከት ልትሰሩ ትችላላችሁ። ብቻ የየቀኑን ቪዲዮ አግብታችሁ ልትሰሩ ትችላላችሁ። የተለያየ ቀን የሚመጣላችሁ ቪዲዮ የተለያየ እንዳይሆን አንድ ላይ ሲሆን ግራ ሊያጋባችሁ ስለሚችል በዚህ መሰረት ለምሳሌ የመጀመሪያ ቀን ያመጣነው ቪዲዮ ነው እንበልና ዴዋን ብለን ሰጠናል፣ ክፈትልን እንለዋለን ማለት ነው። ልክ እንደዚህ ባዶ ያመጣልናል። ከዛ ደብል ክሊክ ስናደርገው ማስገባት እንችላለን። ለምሳሌ እነዚህ በዴዋን የተቀረጹ ቪዲዮዎች ናቸው እንበልና ልክ እንደዚህ ታችንን አስገባ ነው በቃ። ይህ የመጀመሪያ ቀን የተሰጣችሁ ቪዲዮ ነው ተቀርጾ የተሰጣችሁ እና ደግሞ ነገም ተቀርጾ የሚመጣላችሁ ቪዲዮ አለ ማለት ነው። በዚህ መሰረት ማስቀመጥ ትችላላችሁ ፕሮጀክታችሁ ላይ። ይሄው ቢን ዴዋን ይላል ስሙን እያያችሁት ነው ለዚህ ጋር
ይሄ ቅድም ያስገባነው ፕሮጀክት ነው። ኖርማል ዝም ብለን ክላስ ዴዋን ከሚለው ላይ የገባ ፕሮጀክት ነው። ይህ ግን ዴዋን ብለን አስቀምጠናል። ሌላም እዚሁ ጋር ገብተን እዚህ ጋር ዴቱ ብንል አይው ልክ በዚህ መሰረት አሁንም ሌላ ፋይላችን እናስገባለን። ይሄ ደግሞ የዴቱ ነው እንበልና ኦፕን እንበለው ገባልን ማለት ነው። አይው እዚህ ጋር እንደምታዩት ዴቱ ይሄ ዴዋን ነው፣ ይሄ ዴቱ ነው። በዚህ መሰረት ፋይላችሁን ማስቀመጥ ትችላላችሁ። ብዙ ሳትቸገሩ የፊቱን እየመረጣችሁ አስገብታችሁ መስራት ትችላላችሁ። እና ወደ ፕሮጀክታችን ስንመለስ ከዛ ቀጣዩ እዚህ ጋር ላሳያችሁ የምችለው ነገር ይሄ ነገር በጣም ሲበዛ ጭንቅንቅ ምናምን ስለሚኖረው ወደታች ስለሚያስቸግራችሁ በዚህ መሰረት እዚች ጋር ሊስት ቪው የምትለውን ስትጫኑ በዚህ መሰረት ያስቀምጥላችኋል ማለት ነው። ሶ እናንተ ያስገባችሁትን ቪዲዮ በስሙ ሪኔም ምናምን ሰጥታችሁ ማወቅ ስለምችሉ ያን ያህል አትቸገሩም። በዚህ መጠቀም ትችላላችሁ። አይ በዚህኛው መፈልግ ካላችሁ ደግሞ በዚህኛው መጠቀም መብታችሁ ነው። እንዲሁም እዚህ በላይ ከፍ ማድረግ እፈልጋለሁ ካላችሁ ከፍ ማድረግ ትችላላችሁ። እዚሁ ጋር ደግሞ እዚህ ጋር ሲኩዌንስ ለምሳሌ አዲስ ሲኩዌንስ መክፈት ስትፈልጉ አጀስትመንት ላየር፣ ይሄን ወደፊት የምናየው ይሆናል ማለት ነው። እየሰራን እናያቸዋለን። ከዛ ቀጣዩ ስራችን የሚሆነው ምንድነው? ፋይላችን እንዴት አድርገን ወደ ፕሪቪው አስገብተን የማንፈልገውን ነገር ከት አድርገን እናስወጣለን የሚለው ይሆናል ማለት ነው። ግን ይህን ከማየታችን በፊት አንድ ነገር ላሳያችሁ ነው። አሪፍ ነው፣ ወሳኝ ነገር ስለሆነ መጀመሪያ ፋይላችሁን ካስገባችሁ በኋላ ኤዲት ከማድረጋችሁ በፊት ፋይላችሁ በምን ያህል ሬዞሉሽን እና በምን ያክል ፍሬም ፐር ሰከንድ እንደተቀረጸ ማወቅ ግድ ይላችኋል። ምክንያቱም የተለያየ ፍሬም ሆኖ ሊያስቸግራችሁ ስለሚችል። ለምሳሌ እስኪ የዚህኛውን ቪዲዮ ፍሬም እንየውና ልክ ከዚህ ጋር ገብታችሁ ክሊክ እንዳላችሁ የዚህ አይነት ጽሑፍ ያመጣላችኋል። እዚህ ጋር ሚዲያ ፋይል ፕሮፐርቲስ ይላል። እሱን ስትጫኑት ልክ በዚህ መልኩ ያመጣላችኋል። ሶ እዚህ ጋር የምታዩት 1920 በ1080 ይላል። ይህ ኢሜጅ ሳይዙ ነው ወይም ሪዞሉሽኑ። ኢሜጅ ሳይዙ የቪዲዮ ሳይዙ ምን ያክል ነው የሚለውን ነገር ነው ያስቀምጠላችሁ። እዚህ ጋር 1920 በ1080 ይላል። ፍሬም ሬቱ 25 ነው። ፍሬም ስንል ፍሬም ፐር ሰከንዱ በአንድ ሰከንድ ውስጥ ምን ያክል ፍሬሞች ተቀርጸዋል የምንለውን ነገር ነው። ካሜራችን ውስጥ አጀስት አድርገን ስንቀርጽ ብዙ አይነት ፍሬሞች አሉ። ለምሳሌ በ24 ፍሬም ፐር ሰከንድ እንዲሁም በ25 በ30 በ60 እያለ በተለያዩ ፍሬም ፐር ሰከንዶች ይቀረጻል። ያ ማለት ምንድነው? በአንድ ካሜራችሁ ላይ ስትሰሩት ወይም ተቀርጾ ሲመጣላችሁ በአንድ ሰከንድ ውስጥ ምን ያክል ፍሬሞችን ላንሳ የሚል ነገር ነው። ለምሳሌ በአንድ ሰከንድ ውስጥ 25 ፍሬም ፐር ሰከንድ እያለ ነው። ይሄ በአንድ ሰከንድ ውስጥ 25 ፍሬሞች ተነስተዋል ማለት ነው። የ25 ፍሬሞች ስብስብ የአንድ ሰከንድ ቪዲዮ ሰጥቶናል እያለ ነው። ሌላም በ30 የተቀረጸ ይኖራል፣ ከዛም በላይ እንደዛ ነገር። ይህን ነገር የተለያየ ሲሆን ትንሽ ቪዲዮችሁ ልክ አይመጣምና ወይ እናንተ ሲኩዌንስ ሰርታችሁ በአንድ ወጥ በሆነ ነገር መስራት ይኖርባችኋል ማለት ነው። እና ለምሳሌ 1920 በ1080 በቃ ፉል ኤችዲ ነው። አሪፍ ኳሊቲ ያለው እንትን ነው፣ ሪዞሉሽን ነው ማለት ነው። ለምሳሌ እስኪ ይሄኛውን ይኸውና ተመልሰን ሚዲያ ፕሮፐርቲ ኦኬ፣ አያችሁት አይደል? ይለያያል። ይሄ 1280 በ720 ነው የተቀረጸው። ፍሬም ሬቱ ደግሞ 30 ነው። አያችሁት አይደል? ከዛኛው ጋር ቢግ ልዩነት አለው። ከዚህ ጋር ያ 1920 በ1080 ነው፣ በቃ ኤችዲ ነው። ይህ ደግሞ እዛ ወረድ ያለ ነው ማለት ነው። 1280 በ720 በ30 ፍሬም ፐር ሰከንድ ነው የተቀረጸው። እና መጀመሪያ እኒህን ነገሮች እንዴት ነው አንድ ላይ አድርገን ወይም በአንድ ወጥ በሆነ እንትን መስራት ምንችለው ነው። በመጀመሪያ ፍሬም ወይም ሪዞሉሽን ምንድን ነው ስንል ሪዞሉሽን ብዙ አለ። ለምሳሌ ሪዞሉሽን ላይ የመጀመሪያው ስታንዳርድ ዴፊኒሽን ወይም 640 በ480 የምንለው አለ። እቺ ኤስዲ የምንለው ኢሜጅ ሳይዛችን ነው። ከዛ ቀጣይ ስንሄድ ደግሞ ሃይ ዴፊኒሽን 1080 በ720 1080 በ720 ደግሞ አሁንም ትንሽ ከ640 ከፍ ያለ ነው ማለት ነው። ከዛ ደግሞ ፉል ሃይ ዴፊኒሽን የምንለው አለ
1920 በ1080 መጀመሪያ ላይ ያሳየኋችሁ ቪዲዮ ማለት ነው። 1920 በ1080 ይሄ ብዙ ጊዜ የዩቲዩብ ቪዲዮዎችም ክሊፖች ምናምን በብዛት የሚቀረጹበት በዚህ ሪዞሉሽን ነው። 1920 በ1080 በሆነ ሪዞሉሽን ማለት ነው። ከዛ በቀጣይ ስንሄድ አልትራ ሃይ ዴፊኒሽን የምንለዋል ወይም ፎርኬ የምንለው። ፎርኬ ደግሞ የተሻለ ጥራት ያለው ነው ወይም ይህ የተሻለ ጥራት አለው። በቃ ይህ ፎርኬ ማለት ራው ፋይላችን ነው። ከካሜራችን ቀጥታ ተቀርጾ የሚሰጠን ራው ፋይል ነው። 3840 በ2160 የሆነ ሪዞሉሽን ይዞ ይመጣል ማለት ነው። ሪል ፎርኬ የምንለው ደግሞ አለ 4096 በ2160 የሆነ ሪል ፎርኬ የምንለው አለ ማለት ነው። በነገራችን ላይ ኬ ማለት የሚወክለው ሽን ነው። 4000 እያልን ነው። በቃ ፎርኬ ያልን ማለት 4000 እያልን ነው ማለት ነው። እና ወደ ፍሬም ስናልፍ ደግሞ ቅድም ያሳየኋችሁ ለምሳሌ 25 ፍሬም ፐር ሰከንድ አይታችኋል፣ 30 አይታችኋል፣ 24 አለ 24 30 60 እያለ ከዛም በላይ በሆኑ ፍሬሞች ይቀረጻል ማለት ነው። ፍሬም ምንድነው? ካሜራችን ላይ ቅድም እንደነገርኳችሁ አጀስት ስናደርግ በአንድ ሰከንድ ውስጥ ምን ያክል ፍሬሞችን ለያዝ ምን ያክል ፍሬሞችን ላንሳ ነው የሚል ካሜራችሁ ማለት ነው። ሶ ይሄ የኛ ፍላጎት ነው። በ20 ማነሳን በ30 ጥርት ያለ በ30 አሁን ለምሳሌ በቃ ስታንዳርድ የምንለው ነው። በ30 ፍሬም ፐር ሰከንድ ቪዲዮአችን ብንቀርጽ የተሻለ ነው። በቃ በሰው ልጅ እይታ የሆነ እንቅስቃሴዎች ነው የሚሰጠን። ልክ የሆነ ነገር ሲንቀሳቀስ በአይናችሁ እንደምታዩት ካሜራችንም ልክ በዛ ልክ አይቶ ይሰጠናል። ከ24 እስከ 30 ባሉት ፍሬም ፐር ሰከንዶች ማለት ነው። በ24 አሁን ብዙ ሲኒማዎች ምናምን ፊልሞችን ስናይ በ24 ፍሬም ፐር ሰከንድ ነው የሚቀረጹት። የዩቲዩብ ቪዲዮዎች ምናምን ደግሞ በብዛት ስታዩ በ30 ፍሬም ፐር ሰከንዶች ነው የሚቀረጹት ማለት ነው። ሶ ይሄን ካየን በኋላ አሁን እንዴት አድርገን ነው የተለያዩ ሪዞሉሽን እና ፍሬሙን አንድ አድርገን መስራት ምንችለው የሚለውን ነገር በመጀመሪያ ላሳያችሁ። እንግዲህ ከዚህ ሁለት የተለያዩ ቪዲዮዎች አግኝተናል። የዚህኛው 1920 በ1080 የሆነ 25 ፍሬም ፐር ሰከንድ የያዘ አግኝተናል ማለት ነው እዚህ ጋር እና ደግሞ እዚህ ጋር ደግሞ እንዳያችሁት 1280 በ720 የሆነና 30 ፍሬም ፐር ሰከንድ ያለውን ያገኘው። እነዚህን ነገሮች እንዴት ነው አንድ አድርገን መስራት የምንችለው? በተለያየ ካሜራ ወይም የተለያየ ቀን ተቀርጾ በተለያየ ፍሬም ተቀርጾ ሊመጣላችሁ ይችላል። ግን አንድ አድርጋችሁ የምታወጡት ቪዲዮ ማለት ነው። ያን ነገር እንዴት አድርገን ነው የምናወጣው የሚለውን ነገር እንየው። በመጀመሪያ ምን እናደርጋለን መሰላችሁ? የራሳችን ሲኩዌንስ እንፈጥራለን። ለምሳሌ አሁን ይሄን እንደዚህ አድርገን ላሳያችሁ፣ ድረግ አድርገን ወደ ታይም ላይናችን ማስገባት እንችላለን እና ስለመቁረጡ ምናምን በኋላ አሳያችኋለሁ። በዚህ መንገድ አስገባ ነው እንበል። ይህ በቃ የራሱን ሲኩዌንስን ይዞልን የመጣ 1920 በ1080 የሆነውንና 25 ፍሬም ፐር ሰከንድ የሆነ የራሱን ነው ይዞልን የመጣ ማለት ነው። እኛ ምንም ክሬት አላደረግንም። ከዛ በቀጣይ ይሄኛውን ቪዲዮ ስናመጣው የተለያየ ፍሬም ነው የሚሰጠን። ይህና ቪዲዮ ቆይ ድምፁ ልቀንሰው አንዴ እንዳይረብሻችሁ። ይህ እዚህ ጋር የምታዩትና እዚህ ጋር የምታዩት አያችሁት አይደል? በጣም የተለያየ ሪዞሉሽን ነው ያለው። የዚህ ጋር የምታዩት በጣም አንሳለች ሳይዟ። እዚህ ጋር የምታዩት ደግሞ በራሱ ስለወጣ ፉል ነው ማለት ነው። በነገራችን ላይ ይሄ 1920 በ1080 በቃ ፉል ኳሊቲ የምንለው ነው። በቃ ጥርት ያለ ሪዞሉሽናችን ነው ማለት ነው። ይሄኛው ግን ወረድ ብሏል። እንዴት ነው ይህን ነገር የምናስተካክለው የሚለውን ነገር አብረን ምን ይሆናል ማለት ነው። በዚህ መሰረት አስገብተን የመጀመሪያው ልክ በዚህኛው ይሰራልን ካል ለምሳሌ የዚህኛው ተመሽቶናል፣ የመጀመሪያው ቪዲዮ 1920 በ1080 ነው ተመሽቶናል እና ይሄኛውም በዛው ይሁንልን ብለን ምንሰራ ከሆነ ልክ ከዚህ ጋር ይሄን ሴሌክት አድርገን እንደዚህ ከዛ አንዴ በመጫን እዚህ ጋር ፍሬም ስኬል ቱ ፍሬም ሳይዝ የሚል እናገኛለን። ስኬል ቱ ፍሬም ሳይዝ ዝቅ እናድርግ። እዚህ ጋር አይው እዚች ጋር ስኬል ቱ ፍሬም ሳይዝ ምትላለች። እሷን ስንጫናት አያችሁታል። በዚህኛው ፍሬም ልክ ይሄኛውንም ሰራለን። ያ ማለት አሁን ምንም የተለያየ ነገር የለም ማለት ነው። እንዲገጥመን ብናሳያችሁ አይው ይሄም ተመሳሳይ ስኬል ነው ያለው። ብንመለስ እንደዚህ ብንመልሰው አያችሁት አይደል ልዩነቱ? ይሄን ነው ወደዚያ የመለሰልን ማለት ነው። ግን ምኑ ይለያያል? እዚህ ጋር ፍሬም ሬቱ ይለያያል ምናምን፣ ወይም ደግሞ በዚህኛውም እኛ አንፈልግም ማለት ነው።
በዚህኛው ሳይዝ በዚህ በ1920 በ25 ፍሬም ፐር ሰከንድ አንፈልግም አልና እንመለስና እናጥፈውና የመጀመሪያ ስራችን አንድ ለማድረግ ምን ይሆናል ማለት ነው። እዚች ጋር መተን ኢምፖርት ቦክሳችን ላይ እዚች ጋር የምትታያችሁ አይተም አለች፣ ኒው አይተም ትላለች። እሷ ጋር ስትጫኑ መጀመሪያ ላይ ሲኩዌንስ ምትል ታገኛላችሁ። ሲኩዌንስ የሚለው ላይ ስንገባ ልክ እንደዚህ አይነት ነገር ያስመርጠናል። የቦድካስቶች አሉ ያው 23 ፒክስል የሆነ ምናምን። በዚህ እዚህ ጋር ደግሞ አለ ኤችዲ አለ 1080 እያለ ፎርኬ እዚህ ጋር ቅድም የነገርኳችሁ ፎርኬ ምናምን ይሄን ነገር በሙሉ ያሳየናል። ሶ እኛ በራሳችን ነው መስራት የምንፈልገው ስንል ደግሞ ምን ማድረግ እንችላለን? ሴቲንግ ላይ ገብተን እዚህ ጋር ሞዳችን ከስተም ነው። ፍሬም ፐር ሰከንዳችን ምን አድርገነዋል? 23.976 ያ ማለት 24 ማለት ነው። 24 ፍሬም ፐር ሰከንድ። ሶ እዚህ ጋር 1920 በ1080 ከዛ መጀመሪያው ቪዲዮአችን ጋር የተመሳሰለ ነገር ሰርተናል። መቀየር ትችላላችሁ። በነገራችን ላይ ለምሳሌ ቨርቲካል የሆነ ነገር የምንፈልግ ካላችሁ የቲክቶክ ሳይዝ እንደ ቲክቶክ አይነት ሳይዝ ነው። በቃ በፈለጋችሁት ሳይዝ። አሁን ለምሳሌ የቲክቶክ ሳይዝ 9 በ16 አለ፣ የዩቲዩብ ደግሞ 16 በ9 ተቃራኒ ነገር ነው። ሶ በፈለጋችሁት ነገር መስራት ትችላላችሁ። አይ እኔ ግን በዚህ ነው መስራት የምፈልገው ብያለሁ፣ ይህን ሰርቻለሁ። እና ብዙዎች ደግሞ በራሳቸው የተሰሩ ታገኛላችሁ። ሶ እዚህ ጋር የሚያለያየው ነገር አሁን ከዚህ ከመጀመሪያው ቪዲዮ የሚያለያየው ነገር ምንድን ነው? ፍሬም ፐር ሰከንዳችን 25 አይደለም 24 ነው። 23.976 ያስቀመጠው 24 ፍሬም ፐር ሰከንድ ነው ማለት ነው። ከዛ ቀጣይ ስራችን ምን ይሆናል? እዛ ውጭ ያሉትን ነገር ብዙ አትነኳኳቸው፣ በራሳቸው አሪፍ ነው የተሰሩ ናቸው። ከዛ እዚች ጋር ታች ጋር ሲኩዌንስ 02 ምትለዋለች አይደለ? የራሳችንን የመስጠት እንችላለን። ለምሳሌ ኦኦኦ ማለት እንችላለን። በዚህ መሰረት ይህ አዲስ ሲኩዌንስ ፈጥረናል። እዛ ኦኬ ማለት ነው የሚጠበቅብን። እዚህ ጋር ታያላችሁ ታይም ላይናችን ላይ ኦኦኦ ምትል አዲስ ሲኩዌንሳችን አለች ማለት ነው። ያ ማለት ይሄ ምንድነው? 24 ፍሬም ፐር ሰከንድ የሆነ በ1920 በ1080 ሪዞሉሽን የተሰራ ሲኩዌንስን የፈጠር ነው ማለት ነው። ሶ ድረግ አድርገን እንሞክረው። እናምጠውና ልክ እንዲህ ስናመጣው ዚስ ክሊፕ ዳዝንት ኖት ማች ይላል። ያ ማለት ከሰራው ሲኩዌንስ ጋር ማች አያደርግም ይህ ክሊፕ እያለ ነው። ሶ ምን ማድረግ አለብን? ቼንጅ ሲኩዌንስ ሴቲንግ እንለዋለን። እኔ በሰራሁት አስቀምጥ ሊቀይረ እያልኩት ነው። እኔ በሰራሁት 1920 በ24 ፍሬም ፐር ሰከንድ የሆነ ሰራልኝ ማለት ነው። ሶ ይህን ከሰራልኝ በኋላ ይሄኛውንም እናመጣዋለን። ይሄኛውን ቪዲዮ ደግሞ እናምጣው። ልክ ይህን ስናመጣው ልክ እንደ ቅድሙ የተለያየ ነው የሚሆነው። ይሄ መጀመሪያ እንትን ብለናል። ከዛ በኋላ ይህን ስናመጣው እንደዚህ ነው የሚሆነው። እዚህ በኋላ ያለን ስራ ምንድን ነው? ልክ ይህን እንደዚህ ሰሌክት አድርገን ልክ እንደ ቅድሙ ስኬል ቱ ፍሬም ሳይዝ ማድረግ ነው። እዚህ ጋር ቻት እዚህ ጋር ስኬል ቱ ፍሬም ሳይዝ የምትለውን ስንጫናት እኛ በሰራ ነው 1920 በ1080 በሆነውና በ24 ፍሬም ፐር ሰከንድ ሰርተነዋል። ይህ ቪዲዮ ቅድም ስናየው እዚህ ጋር ፕሮፐርቲውን ስንት ነበረ? 1280 በ720 ነበር። ይሄንን ወደዚህ ተቀይረናል ማለት ነው። 1920 በ1080 ቀይረናል። 30 ፍሬም ፐር ሰከንድ የሆነውን ደግሞ ወደ 24 ቀይረናል ማለት ነው። ሶ እኛ የምንፈልገው ያንን ነው፣ በዛ ነው የምንሰራው ብለን በዚህ መሰረት ሪዞሉሽናችን እና ፍሬማችን አስተካክለን መስራት እንችላለን ማለት ነው። ከዛ ይሄን እናጥፋና ወደ ክላሳችን ወደዚህኛው ስንመለስ ወደ ፕሪቪዋችን እንምጣና ላሳያችሁ። ከዚህ ጋር ይህን ቪዲዮ ስንከፍተው ልክ በዚህ መሰረት ደብል ክሊክ ነው የምታደርጉት። እዚህኛው ጋር ድረግ ምናምን ሳይሆን ይህን ቪዲዮ ከሆነ የፈለግነው ለምሳሌ ይህን ከሆነ ደብል ክሊክ አደረግነው ከፈተልን ማለት ነው። ሶ ከከፈተልን በኋላ ሙሉን እዚህ ጋር ማየት እንችላለን። ሙሉን ያስገባነውን ቪዲዮ ሶ እዚህ ጋር ለምሳሌ እስከዚህ ያለውን ነገር አንፈልገውም ማለት ለምሳሌ እዚህ ጋር ሜዳው ጋር እዚች ጋር ነው የምንፈልጋት፣ ከዚህ ሲጀምር የምንፈልጋት ካን ከዚች ጋር እቺ ምልክት ታያችኋል። ማርክ ኢን ትባላለች። ኢን ስናደርገው ከዚህ ወደዚህ ያለውን ፓርት ትቶልናል፣ አንፈልገውም፣ አውጥተነዋል ማለት ነው። ይህ ወደዚህ ሸድ ያደረገልን ግን የምንፈልገው ፓርት ነው ወደዚህ ማለት ነው።
እስከዚህ ያለውን ስለማንፈልገው እችን አይከናችን እዚች ጋር ካደረግን በኋላ ማርክ ኤምልን ተጭነናል። ከዛ ሄድን እና ደግሞ እስከዚህ ያለችውን ፓርት ነው የምንፈልገው ካል እዚች ጋር ማርክ አውት እናደርጋታለን ማለት ነው። አያችሁ ታዲያ ከዚህ ወደዚህ ያለውን ነገር አንፈልገውም፣ ከዚህ ወደዚህ ያለውን ነገር አንፈልገውም። የምንፈልገው ፓርት እችን ነውና እችን ሸድ አድርጎ አስቀምጦልናል። ከዚህ በኋላ ከኛ የሚጠበቀው ምንድነው? ይህን ቪዲዮ ወደ ታይም ላይናችን መውሰድ ነው ማለት ነው። ከዚህ ላይ ግን ከመውሰዴ በፊት በሁለት አይነት ነገር ነው ቆርጠን ማውጣት የምንችለው። የመጀመሪያው በማርክ አውት በማርክ ኢን ቆርጠን አረዳ። አይ አንፈልግም ካልን ደግሞ እዚህ ጋር እስከዚህ ያለችን ነው የምንፈልጋት ካልን እዚህኛው ጋር ኪወርዳችሁ ላይ አይ ብቻ ኮንትሮል ሳይሆን ኮንትሮልን ሳትጠቀሙ አይን ብቻ በመጠቀም አያችሁት አይደል? ወሰደልኝ ማለት ነው። ኤን አረገልኝ። ከዛ ወደዚህ ደግሞ ትንሽ መጨመር እፈልጋለሁ። እስከዚህ ያለችን ነው መፈልጋት ካልኩኝ እዚህኛው ጋር ደግሞ አውት የምናደርገው በኦ ነው። ኦን ብቻ ስንጠቀም ያው ከዚህ እስከዚህ ያለውን ነገር አስፍቶ ያዘልን ማለት ነው። ይህን ከያዘልን በኋላ በሁለት አይነት መንገድ እንግዲህ አሳይቻችኋለሁ። ቋረጥን ከዚህ ጋር ባሉት በማርኪን እና በማርክ አውት ወይም ደግሞ በሾርት ከት በአይ እና በኦ ማውጣት ችለናል ማለት ነው። ቀጣዩ ስራችን የሚሆነው እንዴት አድርገን ወደ ታይም ላይናችን እንወስዳለን የሚለው ነው። ወደ ታይም ላይናችን የምንወስደው የመጀመሪያው እዚህ ጋር ቪዲዮ ጋር ታያችኋል። ቪዲዮ ጋር ከርሰሩን ጫን ስትሉት ይኸው እጅ ምልክት አመጣች አይደል? ይዞልናል ማለት ነው። የቋረጥናትን ቪዲዮ ይዞልናል። ጎተት አድርገን አመጣን እዚህ ጋር መልቀቅ። ከዛ ሲኩዌንሱ ቅድም በሰራነው ሲኩዌንስ ስለሆነ ያመጣሁት ልቀይረው ወይስ በዛው ይሆናል? በዛው ይሆናልኝ ያልኩት በዛው አመጣልኝ ማለት ነው። ይህን ስኬል ቱ ፍሬም ሳይዝ ማለት እንችላለን። እዚህ በኋላ በቃ በዚህ መሰረት ተስተካክሎልናል። ከዛ ይህን በዚህ መሰረት አስገብተናል። አንደኛው ያስገባንበት መንገድ ነው። ሁለተኛ ስራችን ደግሞ የሚሆነው ምንድን ነው? ይህን ቪዲዮ መካከሉ ላይ ይዘን ስንመጣ ድምፁንም ቪዲዮን በነገራችን ላይ ይህ ከዚህ ጥቁር መስመርች መሀል ላይ ይታያችኋለች። ከዚህ ከጥቁሯ መስመር በታች የድምፅ ቦታ ነው። ይህን ሳውንድ ወደዚህ ልውሰድ ብሎ አይሄድልኝም። አሁን ለምሳሌ እንደዚህ በጎተት ባላገው ይታያችኋል። ይሄ አብሮ አልሄድም፣ ከዛው ነው የቀረው። ምክንያቱም ከዚህ በር ላይ የምስል ቦታ ነው፣ የቪዲዮ ቦታ ነው። ከዚህ በታች ደግሞ ይሄን ቪዲዮን ልውሰድ ብሎ አይሄድም፣ ምክንያቱም የሳውንድ ቦታ ነው። እዚህ ጋር ማይክ ምልክቶች ያለው ይታያችኋል። በቃ ይህ ሙሉ የሳውንድ ቦታ ነው እና ከነ ሳውንዳችን ነው ያመጣነው ቪዲዮአችን። ከዚህ መካከል ላይ ይዘን ስንመጣ ከነ ሳውንዳችን ነው። ይሄ መጀመሪያው ስራችን ነው የሚሆነው ማለት ነው። ቪዲዮንም ሳውንዱንም ይዘን የመጣንበት። ይሄን እናጥፋውና ቪዲዮን ብቻ ነው የምንፈልገው ካልኩ እዚህ ጋር ምልክቷ ታያችኋለች። እዚህ የቪዲዮ እና የሳውንድ ምልክት አለው እዚች መካከል ላይ። ቪዲዮዋን ብቻ ከፈለኩ የቪዲዮዋን ምልክት ይኸው ከርሰሬን እያት የእጅ ምልክት ታመጣለች ከርሰሯ ላይ ማለት ነው። እሷን ጫን በማለት ጎተት አድርገን ወደዚህ እናመጣዋለን ማለት ነው። ከዛ ይሄው ቪዲዮአችን መጥቷል እንደምታዩት አያችሁታ። ቪዲዮአችን አመጣነዋል ማለት ነው። በሰራነው ሲኩዌንስ ላይ ያመጣነው እዛ አይ ሳውንዱም ይጨመርልኝ ካል ሳውንዷን ብቻ ለብቻ ድረግ አድርገን አመጣን። ከዚች ይሄው እዚህ ጋር ሳደርገው ምንም ነገር የለም። ወደዚህ ሳደርገው ግን ይመጣል። እዚች ጋር እኩል መልቀቅ እንችላለን። አይ አንፈልግም ቪዲዮን ብቻ ነው ካልን ደግሞ እንደዚህ አድርገን ማጥፋት እንችላለን ማለት ነው። በዚህ መሰረት ሁለቱንም አይነት ነገር ማስገባት እንችላለን። አሁን ቪዲዮአችን እንደዚህ ያመጣ ነው ገባ። በቃ በሲኩዌንሳችን መሰረት 1920 በሆነው በሰራ ነው እኛ ነው ይገባልን። በዛኛው ስንገባ መጀመሪያ ታችታላ አሳንሶን ያስገባል። በሲኩዌንሳችን ቼንጅ ለን ስንገባ ግን ምንም አይነት ስኬል ቱ ፍሬም ሳይዝ ማለት ሳይጠበቅብን ቼንጅ አድርገን ስንገባ አስገብቶናል ማለት ነው። እና በእንደነዚህ አይነት በሁለት መንገዶች ማስገባት እንችላለን ፋይላችን። እና በዚህ መሰረት ቪዲዮአችን አስገብተን መስራት እንችላለን። ከዛ ደግሞ ለምሳሌ ድጋሚ ነገር እናምጣውና በዚህ መሰረት እናምጣው። ከዛ ይህ ነገር የመጣው ከነ ድምጽ ነው። እንነጣጥል ብንለው አይነጣጠልም። ይሄን ነገር በምን መንገድ እንነጣጥላለን ማለት ነው። አንድ ክሊክ አድርገን እዚህ ጋር ሃይ ሊንክ ብንለው አያችሁት፣ አሁን መለያየት ይችላል። ይሄን ነገር ማጥፋት እንችላለን ለብቻ ማለት ነው። መመለስም እንችላለን። በነገራችን ላይ ለመመለስ ኪቦርዳችን ላይ ኮንትሮል ዜድ ብለን መመለስ እንችላለን፣ የጠፋብንን ነገር በሙሉ ማለት ነው።
ለምሳሌ ነገር ደለት ነው ድሌት አልነው ኪቦርዳችን ላይ ሰሌክት አድርገን ከዛ ኮንትሮል ዜድን ስንጠቀም በዚህ መንገድ ይመለስልናል። ወይም ይሄን ነው ካለ ደግሞ መርጠን የምናጠፋትን ነገር ከዛ ድሌት ማለት ነው ኪቦርዳችሁ ላይ ጠፋ ኮንትሮል ዜድ ስንለው ቦታው ላይ ነው የሚመለስልን ማለት ነው። እና በዚህ መሰረት መመለስም ማጥፋትም እንችላለን። ይህን ደግሞ አሊንክ አድርገነዋል። ለምሳሌ አሁን አነጣጥለነዋል። አይ አንድ ላይ እንዲወልድ ነው የምፈልግ ካለ ደግሞ ልክ እንደዚህ ሁለቱንም ልክ በዚህ መሰረት ሁለቱንም ካያያዝነው በኋላ አንዴ ክሊክ አድርገን ሊንክ ማድረግ እንችላለን። እዚህ ጋር ሊንክ ስንላት ከዚህ በኋላ አይለያይም አጣምረነዋል ማለት ነው ቪዲዮ። በዚህ መሰረት ቪዲዮአችን እየቀጣጠልን መስራት እንችላለን። ለዛሬው እዚህ ላይ ይበቃናል። በቀጣይ ክላሳችን እንዴት አድርገን እንቆራርጣለን የሚለውን ነገር በደንብ ማሳያችሁናል። ከዛ ደግሞ ከዛ አልፎ ስለ እነዚህ ቱሎች ስለ ኤዲት ቱል፣ ስለ ሬዝ ቱል፣ ስለ ስሊፕ ቱል፣ ስለ እነዚህ በሙሉ ማሳያችሁ ይሆናል። የእነዚህም ጥቅሞች እና እንዴት አድርገን በእነዚህ ነገሮች ስራችንን እንሰራለን፣ ከዚህ ጋር ቪዲዮአችን እንዴት እንቀጣጥላለን፣ እንዴት እንቆራርጠዋለን የሚለውን ነገር በደንብ አድርጌ ማሳያችሁ ይሆናል። ለዛሬ ይህን ያክል ካየን ይበቃናል። መልካም ቆይታ